በቻይና ውስጥ የሚገኙት አስደናቂ የመልክዓ ምድር ቦታዎችና የቱሪስት መዳረሻዎች። Ladies and gentlemen, welcome to China. From the Imperial በቻይና በርከት ያሉ ለአይን የሚስቡና በየዓመቱ ቱሪስቶች የሚጎበኟቸው አስደናቂ ቦታዎች ያሉ ሲሆን የጥንት ዘመናትም ናቸው። አንደኛው የዋንግሺያን ሸለቆ ሲሆን የዋንግሺያን ሸለቆ በቅርብ ዓመታት ውስጥ ብቅ ካሉ የቻይና የተደበቁ የተራራ ዓለማት ከሚባሉ እጅግ በጣም አስደናቂ ከሆኑት አንዱ ሲሆን ብዙ ጊዜም የተረት ተረት ገደል ከተማ ተብሎም ይጠራል። ይህ ስፍራ የተፈጥሮ ውበትን፣ ጥንታዊ መንፈሳዊ ምኞትንና የዘመናዊ የምህንድስና ጥበብን በሚያስደንቅ ሁኔታ አቅፎ የያዘ ነው። እጅግ በጣም የታወቀውና አስገራሚው ገጽታ የዋንግሺያንግ ገደል መኖሪያ ነው። እነዚህ በባህላዊ ዘይቤ የተገነቡ ቤቶች በቀጥታ በተንጣለለው የድንጋይ ገደል ግድግዳ ላይ ተገንብተዋል። ቤቶቹ የተገነቡት በጠባብ የእንጨት ምሰሶዎችና መድረኮች ላይ ሲሆን ከታች ባለው ጥልቅ ሸለቆ ላይ የተንጠለጠሉ ይመስላሉ። ይህ የአርኪቴክቸር ዘይቤ በተለይ በጭጋግ ሲሸፈን ወይም በሌሊት በሚያምር ሁኔታ ሲበራ ለሸለቆው ልዩ እውን ያልሆነ መልክ ይሰጠዋል። ፀሐይ ከጠለቀች በኋላ መላው የገደል ላይ ከተማ የሸለቆው መንገድና የውሃ ፏፏቴዎች በሺዎች በሚቆጠሩ ሞቅ ባለ ወርቃማ መብራቶች ይበራሉ። ይህ መብራት ሸለቆውን ወደ አስማታዊና ምትሃታዊ ዓለም ይለውጠዋል። ይህም ከሸንሺያ ወይም የማይሞቱ ጀግኖች ጭብጥ ጋር ፍጹም ይጣጣማል። ጎብኚዎች ብዙውን ጊዜ ከጭጋጋማ የተረጋጋ የቀን ትዕይንት ወደ አስደናቂ የሌሊት ትዕይንት የሚደረገው ለውጥ ለመለማመድ በማታ ማታ ይደርሳሉ። ቦታው ቀደም ሲል ዝቅተኛ ተራራማ አካባቢ ነበር። ነገር ግን እስከ 2007 ድረስ የነበረው ከፍተኛ የግራናይት ድንጋይ ማውጣትና ማዕድን ማውጣት ስነ ምህዳሩን ጎድቶ ወንዙን መርዘዋል። እንዲሁም የተተው ማዕድናት አስቀርተው ነበር። የአካባቢው አስተዳደር ትልቅ የድንጋይ ማውጫ መልሶ ማቋቋምና ስነ ምህዳራዊ የማገገም ፕሮጀክት በመጀመር ወንዙን በማጽዳትና በሰፊው የደን ልማት ስራዎችን አከናውነዋል። የአሁኑ የቱሪስት መስህብ ተዘጋጅቶ በይፋ የተከፈተው ጥቅምት 2020 ላይ ነው። ስለዚህ አርኪቴክቸሩ በጥንታዊ ዘይቤ ቢገነባም ትክክለኛዎቹ የገደል ላይ ህንጻዎች የተገነቡት ለዘመናዊ ቱሪዝም ነው። ከዘመናዊው ልማት ጋር ተያይዞም ሸለቆው ውብ በሆነ የከርሰ ምድር አካባቢ ውስጥ ይገኛል። ይህም ፏፏቴዎች፣ ንጹህ የተራራ ጅረቶችና ከፍተኛ የደን ሽፋን አለው። ዋንግሺያን ሸለቆ ቻይና የጥንት አፈ ታሪኮቿንና አስደናቂ የተራራ መሬቶቿን በመጠቀም እጅግ አስገራሚ የማይረሱ የጉዞ ተመክሮችን እንዴት እንደምትፈጥር የሚያሳይ አስደናቂ መዳረሻ ነው። ሁለተኛው የያንዶንግ ተራሮች። የያንዶንግ ተራሮች በዠጂያንግ ግዛት የባህር ዳርቻ አቅራቢያ የሚገኙ ሲሆኑ በምስራቅ ቻይና ባላቸው አስደናቂ ውበትና ልዩ የእሳተ ገሞራ አፈጣጠር ይታወቃሉ። ብዙውን ጊዜ በደቡብ ምስራቅ ቻይና የመጀመሪያው ተራራ ተብለው የሚጠሩ ሲሆን እንደ አውሮፓውያን አቆጣጠር በ2005 የዩኔስኮ ዓለም አቀፍ ጂኦ ፓርክ ተብለው እውቅና አግኝተዋል። የያንዶንግ ውበት የሚመጣው ከጥንት ጊዜ ከነበረ የኃይለኛ እሳተ ገሞራ ፍንዳታ ነው። የያንዶንግ ተራሮች የተፈጠሩት በክሬታሴስ ዘመን በተከሰተና እንደገና በተነቃቃ የእሳተ ገሞራ ካልዴራ ምክንያት ነው። የያንዶንግ ተራሮች በባህላዊ መንገድ በበርካታ አካባቢዎች የተከፋፈሉ ሲሆኑ ከነዚህ ውስጥም ሶስቱ በጣም ዝነኛ የሆኑት ሶስቱ መንፈሳውያን በመባል ይታወቃሉ። ያንዶንግ ተራራ ከ1000 ዓመታት በላይ ለሃይማኖታዊ ፈላጊዎችና ለምሁራን መዳረሻ ሆኖ አገልግሏል። ከታንግና ሶንግ ስርወ መንግስት ጀምሮ ለገጣሚዎች፣ ለመነኮሳትና ለምሁራን የጉዞ መዳረሻ ሆኖ ቆይተዋል። ጥንታዊ ጽሑፎችና ቤተ መቅደሶች በመላው አካባቢ ተበታትነው ይገኛሉ። ይህም በሰው ልጅና በተፈጥሮ መካከል ያለውን የበለጸገ ታሪክ ያንጸባርቃል። የተራራ ዋሻዎችና የተደበቁ ሸለቆዎች ለቡድሂስት ገዳማትና ለብቸኞች ፍጹም ስፍራዎችን አበርክቷል። ይህም እንደ ቅዱስ ተራራ ያለውን ደረጃ አጠናክረዋል። የያንዶንግ ተራሮች ልዩ የሆነ የተደበቀ ዓለም ተመክሮ ይሰጣሉ። አስደናቂ የእሳተ ገሞራ አፈጣጠርን ከዘመናት የቆየ ባህላዊና ሃይማኖታዊ ታሪክ ጋር ያዋህዳሉ። ሶስተኛው ጋኦዌሊንግ
ጋኦዌሊንግ የቻይናን ልዩ የዳንጂያ አፈጣጠር ውበት ከሚያሳዩ አስደናቂና በቅርቡ ታዋቂ ከሆኑት የተደበቁ የተራራ ዓለማት አንዱ ነው። በሁናን ግዛት በቼንዥ ከተማ አቅራቢያ የሚገኝ ሲሆን በደማቅ ቀለሞቹና በጂኦሎጂካል ቅርጹ ይታወቃል። በጋኦዌሊንግ ላይ በጣም ዝነኛ የሆነው ገጽታ ጎብኚዎች ሊያልፉበት የሚችሉት ረጅም ጠባብና ሞገድ ያለው ሸንተረር ነው። ይህ የተጋለጠው ቀይ የአሸዋ ድንጋይ ሸንተረር ከላይ ሲታይ በሚታየው ጠመዝማዛና የተከፋፈለ መልክ ምክንያት ብዙ ጊዜ የተኛ ዘንዶ ወይም የዘንዶው ጀርባ የሚል ቅጽል ይሰጠዋል። በጂኦሎጂ ደረጃ ጋኦዌሊንግ በአንጻራዊነት ወጣት የሆነ የዳንጂያ አፈጣጠርን ይወክላል። ይህም መሸርሸሩ አስደናቂ የሆኑ ሸንተረሮችና ሸለቆዎች እየቀረጸ ያለበት ጊዜ ያሳያል። ጋኦዌሊንግ ከብቸኛና ያልተገነባ የዱር አራዊት ስፍራ ወደ ጥበቃ ወደ ተደረገለትና ወደ ተመራ ዘመናዊ የቱሪስት መዳረሻ እንዴት እንደተለወጠ ያሳያል። ዳንጂያ አለት የማይታደስና በዝናብና በእግር ትራፊክ በቀላሉ ሊሸረሸር ስለሚችል የአካባቢው አስተዳደር ጥበቃ ላይ ከፍተኛ ኢንቨስት አድርጓል። ብዙ ቁጥር ያላቸውን ጎብኚዎች ለመቆጣጠርና ተሰባሪ የሆነውን ቀይ የድንጋይ ደን ለመጠበቅ ዘመናዊ የእግረኛ መንገዶች፣ ደረጃዎችና መመልከቻ መድረኮች ተገንብተዋል። ጋኦዌሊንግ የተፈጥሮ ኃይለኛና ድንቅ ጥበብ በደማቅ ቀይ ቀለም ከአረንጓዴና ሰማያዊ ውሃ ጀርባ የተሳለበት አስደናቂ የእይታ ተሞክሮ ይሰጣል። አራተኛ ፋንጂንግሻን ወይም በሰማይ ያለችው ከተማ ተብሎ ይጠራል። ፋንጂንግሻን የጉይዙ ግዛት ልዩና እጅግ አስደናቂ ከሆኑት የተደበቁ የተራራ ዓለማት አንዱ ሲሆን አስደናቂ የጂኦሎጂ አፈጣጠርን ከጥልቅ መንፈሳዊ ታሪክ ጋር ይተሳሰራል። በዩኔስኮ የዓለም የተፈጥሮ ቅርስነት የተመዘገበና ቅዱስ የቡድሂስት ተራራ ነው። ፋንጂንግሻን የውሊንግ ተራሮች ከፍተኛው ጫፍ ሲሆን ወደ 2572 ሜትር ወይም 8438 ጫማ ከፍታ ይደርሳል። ብዙውን ጊዜ በዳመናና ጭጋግ የተሸፈነ በመሆኑ ጫፎቹ የሚንሳፈፉ የሚመስሉበት ምትሃታዊ ድባብ አለው። በፋንጂንግሻን ውስጥ በጣም ዝነኛና በአይን የሚስብ ገጽታ ቀይ ደመናዎች ወርቃማው ጫፍ ሲሆን ብዙውን ጊዜ አዲሱ ወርቃማ ጫፍ ተብሎ ይጠራል። ይህ በአካባቢው ከሚገኙት ጫፎች በላይ በአቀባዊ የሚዘልቅ ግዙፍ ቀጠን ያለ የድንጋይ አፈጣጠር ነው። ወርቃማው ሴፍ በመባል በሚታወቅ አስገራሚ ጠባብ ገደል መሃል ላይ ለሁለት ተከፍለዋል። በዚህ በተከፈለ አምድ ተቃራኒ ጎኖች ላይ ሁለት የቡድሂስት ቤተ መቅደሶች በአደገኛ ሁኔታ ተገንብተዋል። የቡድሃ ቤተ መቅደስ፣ የማይትሪያ ቤተ መቅደስ። ሁለቱ ቤተ መቅደሶች ገደሉን በሚያቋርጥ ጠባብ የድንጋይ ድልድይ ተገናኝተዋል። ወደ ጫፉ መውጣትና ድልድዩን መሻገር የጥልቅ መንፈሳዊ ጉዞና ድፍረት ተግባር ተደርጎ የሚወሰድ ሲሆን ይህም በሰማይ ያለች ከተማ የሚል ቅጽል ስም እንዲያገኝ አድርጎታል። ፋንጂንግሻን ለሳይንሳዊ ጥናት ወሳኝ የሚያደርገው የጂኦሎጂ ድንቅ ስፍራ ነው። ፋንጂንግሻን በቻይና ቡድሂዝም ውስጥ ከፍተኛ መንፈሳዊ ጠቀሜታ አለው። የቡድሂዝም ተጽዕኖ በ639 እንደ አውሮፓውያን አቆጣጠር በታንግ ስርወ መንግስት ወደ ፋንጂንግሻን ደርሰዋል። እናም ከ1000 ዓመት በላይ የመንፈሳዊ ጉዞ ስፍራ ሆኖ ቆይተዋል። ፋንጂንግሻን በውበቱ ብቻ ሳይሆን በስነ ምህዳሩም ጭምር በዓለም አቀፍ ደረጃ እውቅናን አግኝቷል። የተራራው መገለልና ልዩ የጂኦሎጂ አፈጣጠር ለብዙ ብርቅዬና ቅርስ የሆኑ ዝርያዎች፣ ከጥንት የጂኦሎጂ ዘመናት የተረፉ ዝርያዎች መሸሸጊያ የሚሆን ልዩ መኖሪያ ፈጥረዋል። ለብዙ ሀገር በቀል ዝርያዎች ወሳኝ መጠጊያ ነው። በተለይም ለአደጋ የተጋረጡት የጉይዙ ወርቃማ ስኖብ አፍንጫ ዝንጀሮ እና የፋንጂንግሻን ጥድ ብርቅዬ ዛፍ ዝነኛ ናቸው። ይህ ጥበቃ የሚደረግለት ቦታ ከ2000 በላይ የእጽዋት አይነቶችና 800 አይነት እንስሳት መኖሪያ ነው። ፋንጂንግሻን ግዙፍ የጂኦሎጂ ታሪክ፣ ጥልቅ መንፈሳዊ እምነትና በርካታ ልዩ ህይወት በአንድ ላይ የሚገናኙበት በእይታም አስደናቂ የሆነ ቦታ ነው። አምስተኛ የላንጋሻን ውበት።
የላንጋሻን ውበት አሁን ከተነጋገርንበት የቀይ ድንጋይ ደን ዓለም ውስጥ ቁልፍ አካል ነው። በቻይና ውስጥ የዳንጂያ የመሬት አቀማመጥ ከሚታይባቸው እጅግ በጣም ግርማ ሞገስ የተላበሱና በጥሩ ሁኔታ ከተጠበቁ ምሳሌዎች አንዱ ነው። ላንግሻን ባለው ልዩ ውበት የተነሳ እንደ አውሮፓውያን አቆጣጠር በ2010 በዩኔስኮ የዓለም የተፈጥሮ ቅርስነት ዝርዝር ውስጥ ገብተዋል። በጋራ ከተመዘገቡት የቻይና ዳንጂያ 6 ክፍሎች አንዱ በመሆን ላንግሻን በተለያዩ የተራራ ጫፎች ዝነኛ ሲሆን ብዙውን ጊዜ በሚመሰሉት ቅርጾች ይሰየማሉ። ላንግሻን ከልዩ ገጽታው ጋር የተያያዘ የበለጸገ ባህላዊ ታሪክ አለው። ላንግሻን የሚለው ስም ራሱ የመጎዶች ተራራ ማለት ነው። ምናልባትም ምሰሶዎችን ከበው ባሉት ጥልቅ ሸለቆዎችና ሸንተረሮች ውስጥ ባለው ሞገድ የመሰለ ቅርጽ የተሰጠ ስም ሊሆን ይችላል። ልክ እንደ ፋንጂንግሻን እና ሌሎች የተደበቁ የተራራ ዓለማት የቦታው ሩቅ ተፈጥሮ በአካባቢው መንደሮች ያለውን ባህልና ወጎች ለመጠበቅ ረድተዋል። የላንግሻን ውበት የተፈጥሮ ኃይል ቀይ አለቶችን ወደ ረዣዥም ቀጠን ያሉ ደኖች የመቅረጽ ችሎታን የሚያሳይ አስደናቂ ማሳያ ሲሆን ከጥልቅ አረንጓዴ የቻይና እጽዋት ጀርባ ተቀምጧል። ስድስተኛው አስደናቂ ቦታ የሎንግመን ዋሻዎች። በድንጋይ የተቀረጸ ታሪክ። የሎንግመን ዋሻዎች በሉያንግ ከተማ አቅራቢያ በሚገኙ የኖራ ድንጋይ ገደሎች ውስጥ የተሰሩ የቻይና የቡድሂስት ጥበብና የንጉሠ ነገስታት ታሪክን የሚመዘግቡ ታላላቅ ቅርሶች ናቸው። ይህ ስፍራ በዩኔስኮ የዓለም ቅርስነት የተመዘገበ ሲሆን ዋሻዎቹ የሚገኙት በሄነን ግዛት በሎያንግ ከተማ በስተደቡብ 12 ኪሎ ሜትር ርቀት ላይ በየወንዝ ዳርቻ ነው። የጂያንግሻን ምስራቃዊ ተራራና የሎንግመንሻን ምዕራባዊ ተራራ ገደሎች እርስ በርሳቸው ስለሚተያዩ ለወንዙ የተፈጥሮ በር ፈጥረዋል። ስሙም የመጣው ከዚሁ ነው። ቦታው በወንዙ ሁለቱም ዳርቻዎች ከ1 ኪሎ ሜትር በላይ ስፋት ያለው ሲሆን ከ2300 በላይ ዋሻዎችና መቃብሮች ይዟል። ከትንንሽ 1 ኢንች ቅርጻ ቅርጾች አንስቶ እስከ ግዙፍ 17 ሜትር ወይም 57 ጫማ ምስል ድረስ የሚደርሱ ወደ 110,000 የሚጠጉ የቡድሂስት ሐውልቶች አሉት። በተጨማሪም ወደ 2005 የሚጠጉ የድንጋይ ጽላቶችና ጽሑፎች በመኖራቸው የጥንት ካሊግራፊና የታሪክ ጥናት ውድ ስፍራ ነው። ቀረጻው የተጀመረው በ493 ሲሆን በሰሜናዊው ዌይ ስርወ መንግስት ዘመን ንጉሠ ነገስት ዢያውዌን ዋና ከተማቸውን ወደ ሉያንግ ሲያዘዋውሩ ነው። ስራው ከፍተኛ ጥበባዊ ደረጃ ላይ የደረሰው በታንግ ስርወ መንግስት ከ618 እስከ 907 እንደ አውሮፓውያን አቆጣጠር ወቅት ነው። የሎንግመን ዋሻዎች የጥበብ ብቻ አይደሉም፣ እነሱም የታሪክ ቤተ መጻሕፍት ናቸው። ዋሻዎቹ የቡድሂዝም በቻይና ንጉሳዊ ባህል ውስጥ መስፋፋቱንና ውህደቱን የሚያረጋግጡ ሲሆን የጥንቷን ቻይና ጥበብን፣ ሃይማኖትንና ማህበራዊ ኑሮን ለመመልከት ተወዳዳሪ የሌለው እድል ይሰጣሉ። ሰባተኛው የሌሻን ግዙፍ ቡድሃ። የሌሻን ግዙፍ ቡድሃ በቅድመ ዘመናዊው ዓለም ትልቅ የተቀረጸ ሐውልት ሲሆን የእምነትና የምህንድስና ታላቅ ስራ ነው። ሐውልቱ የተቀረጸው በሱቹዋን ግዛት ውስጥ ሚኑ ወንዝ፣ ዱዱ ወንዝ፣ ቺንጌ ወንዝ በሚገናኙበት የሊንጊዩን ተራራ ገደል ላይ ነው። የኢሜ ተራራው ውብ አካባቢ አካል ሲሆን በዩኔስኮ የዓለም ቅርስነት ተመዝግበዋል። ሐውልቱ እንዲቀረጽ ዋና መነሻ ምክንያት ሃይማኖታዊ ብቻ ሳይሆን መርከበኞችን ለመጠበቅና የኃይለኛው የወንዝ ፍሰት ለማረጋጋት ያለመ ተግባራዊ ጉዳይ ነበር። 3 ወንዞች የሚገናኙበት ስፍራ ሁልጊዜ ፈጣንና የሚሽከረከር ፍሰት ስላለው ጀልባዎች የሚገለበጡበትና ሰዎች የሚሰሙጡበት አደገኛ ቦታ ነበር። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ713 በታንግ ስርወ መንግስት ዘመን ሲሆን ሃይቶንግ በተባለ ቀናተኛ መነኩሴ ነበር። እርሱም ማይትሪያ ቡድሃ የወደፊቱ ቡድሃ መነሩ የመንፈስ ኃይሉን በማረጋጋት ወንዙን ሰላማዊ ያደርገዋል ብሎ ያምን ነበር። በ90 ዓመታት ቀረጻ ወቅት የተነሳው የድንጋይ ፍርፋሪና ፍርስራሽ በከፍተኛ መጠን ወደ ወንዙ ተጥለዋል። ይህም የወንዙን ፍሰት በመቀየርና የወንዙን ወለል በማስፋት ሞኖክሴው የፈለጉትን ዓላማ በስኬት አሳክተዋል።
የ71 ሜትር ወይም 233 ጫማ ቁመት ያለው የአሸዋ ድንጋይ ሐውልት ከ1200 ዓመታት በላይ መቆየቱ በጥንት ግንበኞች የተካተተውን የተራቀቀ ምህንድስና ያሳያል። ቡድሃው ጠንካራ ድንጋይ ብቻ አይደለም፣ የውሃ መሸርሸርን ለመከላከል ሐውልቱ ራሱ ውስጥ ብልህ የሆነ የፍሳሽ ማስወገጃ ዘዴ ተቀርጿል። የሐውልት ግዝፈት እጅግ አስደናቂ ነው። ትከሻው 28 ሜትር ስፋት፣ ጣቶቹ 8.3 ሜትር ርዝመትና እያንዳንዱ እግር ጣት 1.6 ሜትር ስፋት አለው። ሐውልቱ የቻይና አራቱ ቅዱስ ቡድሂስት ተራሮች አንዱ ወደ ሆነው ወደ ቅዱሱ ኢሜይ ተራራ ፊት ለፊት የሚመለከት ሲሆን ይህም እንደ ዋና የመንፈሳዊ ጉዞ ስፍራ ያለውን ደረጃ ያረጋግጣል። በቡድሂስት የኮስሞሎጂ ትምህርት ውስጥ የወደፊቱ አዳኝ የሆነውን ማይትሪያንን ያሳያል። ማይትሪያ ብዙውን ጊዜ የሚታየው ሊመጣ ያለውን ጊዜ በመጠባበቅ በተቀመጠ ወይም ቁሞ ባለ አኳኋን ነው። ሐውልቱ የቻይና የቲቤትና የህንድ የቅርጻ ቅርጽ ወጎችን በሚያምር ሁኔታ ያቀላቅላል። ይህም በጥንታዊ የንግድ መስመሮች ላይ የነበረው የጥበብና የሃይማኖት ሀሳቦች ልውውጥ ያሳያል።